ሁሉንም የስራቸውን ነው የምሰጣቸው። ታይኛለሽ ይሄን ምድር ገሃነም ነው የማደርግባቸው። አጸደ ምን አለች በይኝ እንዴ? አጸደ የተቀጣጠርነው እኮ በዋነኛነት ስለኔ ልናወራ መስሎኝ። ቆይ ምንድነው አለኝ ያልሽው መላ? ምንን እስኪ ቢያንስ እኮ አንድ ሁለት ይወራስበት ነው። አሁን ማውራት እንችላለን። መነንዬ ምን ነበር ያልሽኝ? እስቲ ንገሪኝ። አለኝ ያልሽው ዘዴ ምን እንደሆነ ንገሪኝ እያልኩሽ እኮ ነው። ውይ ትዝ አለኝ። አንቺ ለካ ሆድ ባዶ ሲሆን ጆሮ ይደፈናል የሚባለው እውነት ነው። ይኸውልሽ ምናልባት እቺ ከውጭ የመጣችው ልጅ መጠቀም የምንችል ይመስለኛል። አልገባኝም። ቆይ እሷን እንዴት ነው መጠቀም የምንችለው? እሱ ልነግርሽ አይደል እንዴ? ግን ደግሞ መጀመሪያ ይሄን ነገር ለማድረግ ኩኩሻ መስማማት አለባት። ምክንያቱም ምንን ዋናውን ስራ የምትሰራው እሷ ናት። ወይኔ ጉዴ! አሬ ፈለ! ወይኔ እርዱኝ! ወይኔ ደህና ነሽ? በወይዘሮ ሀና ቤት ውስጥ ያለው ድባብ በጥያቄና በስጋት የተሞላ ነበረ። ወይዘሮ ሀና ነገሮች በሙሉ በጥርጣሬ ሞልተዋት ነገሮችን ለማጣራት ወስናለች። ኩኩሻና ምንን ደግሞ ጥርጣሬውን ለማጥፋትና ምንም ነገር እንዳይነቀባቸው የቻሉትን ያክል ያደርጋሉ። ኩኩሻ ጋር የዲኤንኤ ምርመራ ማድረግ ፈልጋለሁ ስትል ድምጻቸው እየተንቀጠቀጠ ኩኩሻና ምንን በድንጋጤ ሆነው እርስ በርሳቸው ተያዩ። ኩኩሻ የሰማችው ማመን አቅቷት በረዥሙ ተነፈሰች። ምን ዲኤንኤ ምርመራ? የፈራው ቀን ደረሰ አለች ኩኩሻ በሹክሹክታ ወደ መነን ዙራ። በቃ ሁሉም ነገር ታውቆብናል። ያ ሁሉ ተስፋችን እቅዳችን ውሃ በላው። መነን በንዴት ኩኩሻን አንቺ ነሽ ለዚህ ሁሉ ተጠያቂ፣ አርፈሽ ተቀመጪ፣ አሁንም ቢሆን መላ እናጣም አለቻት። የወይዘሮ ሀና ትክክለኛ ልጅ የሆነችው ከካናዳ እህቷን ለመተዋወቅና ለማየት ጓጉታ እናቷንም ሰርፕራይዝ ለማድረግ ከካናዳ ኢትዮጵያ መታለች። ተቀበይኝ ብላ ደወለችላት። እናቷ በመምጣቷ ብትደናገጥም እንዴት ከዛ ድረስ እዚህ ባህር አቋርጠሽ ብቻሽን ትመጫለሽ ብላ ተነገጠች። እህቴን ለማየት ነው፣ እህቴን ለመጓጉቻለሁ አለቻት። አይ የእህትሽ ነገር እንኳን ታዩ ብላ በጥርጣሬ ታስራ ነበረ። ከካናዳ የመጣችው ልጅ በፈገግታ ወደ ቤት እያበራች ስገባ ሁሉንም በደስታ አቅፋቸው እህቷንም ተዋወቀቻት። ኩኩሻ ግን ደንግጣና ፈዛ ቀርታ ነበረ። ምክንያቱም እውነቱ ሲታወቅ ይህንን የእናትነትና የእህትነት ፍቅር አታገኘውም። ይልቁንም የሰውን እድል እየተጠቀመችበት እንደሆነ በሀብል ስም እየኖረች እንደሆነ ስታውቅ የአጻተኝነት ስሜት ይሰማታል። ወይዘሮ ሀና ልጃቸውን እየሳሙ ነገር ግን አእምሯቸው በጥርጣሬ ታስሮ ነበረ። ወደ ኩሻ ዞር ብላ በደስታ ተመለከተች። እህቴን ለማየትና ለመተዋወቅ በጣም ጓጉቼ ነው የመጣሁት አለች። ኩኩሻ ግን የውሸት ማንነቷ ሊጋለጥ እንደሆነ ስታውቅ በፍርሃትና በበደለኝነት ስሜት ተዋጠች። በሌላ በኩል አጸደ በበሽታ ላይ በሽታ ተጎሳቅላ በጠባብ ክፍል ውስጥ እያለች በሩ በኃይል ተከፍቶ ሜርሲ ገባች። ፊቷ ላይ በጥፊ መታቻት። በአንቺ ምክንያት ነው ከወንድሜ ጋር ያቆራረጥሽኝ፣ አንቺ ነሽ በወንድሜ ላይ ክፉ ያሳሰብሽኝ። እሷም ተይ እንጂ ማሂ እንደዚህ አትበይ፣ አንቺ እኮ ያደረ ልጅ ነሽ። ስለዚህ አንቺ እና እኔ መጣላት የለብንም። ጎሽ እንደውም እንኳን መጣሽልኝ፣ የመድኃኒት ሰዓቴ ደርሷል፣ ምግብም የለኝም፣ ምግብ ቴካዌ አድርገሽ አምጪልኝ አለቻት። ቢገባሽ ልረዳሽ ሳይሆን ልገልሽ ነው የመጣሁት አለች ሜርሲ እየጮኸች። በአንቺ የተነሳ እኮ ነው ከምወደው ወንድሜ ከእዝራ ጋር ተቆራርጬ ልቀር የነበረው። አክስት ሁለተኛ እናት ናት ይባላል። አንቺ ግን የራስሽን ህይወት አበላሽተሽ እኔንም በሰው እንድጠላ አደረግሽኝ። አጸደም ከህመም ላይ ህመም ሆኖባት ምግብና ውሃ አምጪልኝ የመድኃኒቴ ሰዓት ደርሷል ብላ ብትለምናትም ሜርሲ ግን ልቧ ጨክኖ ነበረ። ፈጣሪ ስራሽን ይስጥሽ ብላ ትታት ሄደች። ወዲያውኑም መነን ለአጸደ ደወለች። ሁለቱንም የዲኤንኤ ምርመራ ውጤታቸውን ውሸት ለማድረግ አጸደ በስልኩና ሴትዮዋ የምርመራውን ውጤት ከውጭ ሀገር ልካ ነው ልታስመረምረው የሚችል። ስለዚህ እንደዚህ ማድረግ አንችልም ካለ ሌላ መፍትሄ ነው ልንነጋገር የሚገባው። ነገር ግን እኔ ምግብ ካላመጣሽ
ካላመጣሽልኝ መለውን አልነግርሽም እያለች ሆዷን ታስባለች። እዝራ ወደ አባቱ ክፍል ሲገባ አባቱ ልብሱን እየሰበሰበ አገኘው። አባዬ ወዴት ልትሄድ ነው ሲለው ለትንሽ ጊዜ ከዚህ ራቅ ብዬ ረፍት ማድረግ ፈልጌ ነው። እኔና ሀብል አስቀየምንህ እንዳለው በፍጹም እንዲያውም እናንተ ባትኖሩ እስከ ዛሬ ድረስ ራሱ እድሜ አይኖረኝም ነበረ። እንዲሁ ለራሴ ጊዜ መስጠት ፈልጌ ነው አለው። እሺ አባዬ ይሁን፣ ከዛ በፊት ግን አጸደ እዚህ እንድትኖር አልፈልግም፣ ከዚህ ቤት እንድትወጣ ፈልጋለሁ አለው። አባቱም ትንሽ ካሰበበ በኋላ እሱማ መች እኔን ጠፋኝ ብለህ ነው? የዚህን ቤት ሰላም ሁሉ የምትበጠብጥ እሷ ናት። ነገር ግን የእናትና አባቴ አደራ ይዞኝ ነው እንጂ አንድ ያለዋት ብቸኛ ወንድሟ እኔ ነኝ። ከመሞታቸው በፊትም ቃል አስገብተውኛል። እንደዛ ነው የጨነቀኝ። ነገር ግን እዝራ አሁን ላይ የቤቱ አባወራ አንተ ነህ። ሙሉ ኃላፊነቱን ላንተ ሰጥቻለሁ። ስለዚህ በምትወስነው ውሳኔ ጣልቃ አልገባም። ብቻ ከዚህ ነገር ውስጥ እኔን አታስገባኝ አለው። እዝራም እውነት አባዬ ባባረራት አይከፋም አለው። ደስ ባይለኝም አይከፋኝም፣ ምክንያቱም አንተ ትክክል ነው ያደረግከው አለው። በዚህ መሀል ሲነጋገሩ ምን ወንድሜ እውነት ጨክነህ እኔን ከቤት ታባረረኝ ነው አለች። አዎ ሲላት በመሀል ጠብ ተነሳ። በዚህ መሀል ሀብል እንደውም እውነቱን ማወቅ አለብህ፣ እሷና ሜርሲ ተባብረው እዝራ ሊገሉት ነበር ሲባል አባትየው የበለጠ አበደ። እንዲያውም አጸደ ብቻ ሳይሆን ሜርሲም ነው ከዚህ ቤት መውጣት ያለባት። ብዙ ጊዜ አጠፋች፣ ብዙ ጊዜ ታገስኳት አለ። እዝራም በሜርሲ መውጣት አልተስማማም። ምክንያቱም ህሊናዋ ጸጽቷት ሊገሉት እንደነበረና እንዳቀዱ ሜርሲ ነበር የነገረችው። ይህንንም ሲነግረው አባትየው ሜርሲ እውነት ጨክነሽ በአንድ ወንድምሽ ነፍስ ልታጠፊ ነበር አላት። ሜርሲም በጥፋተኝነት ስሜት ይቅርታ አባቷን ጠየቀችው። አጸደ ይበልጥ እየተናደደችና ያ ሁሉ እቅዷ እንደከሸፈባት ሲሰማት እንዲያውም አንተ የዚህ ቤት ኃላፊ አይደለም፣ ሜርሲ እናንተ እህትና ወንድም አይደላችሁም ማለች። እዝራ በመደናገጥ ይህን ቃል በአባዬ ፊትም ደገምሽው? አባዬ ምንድን ነው እውነቱን ንገረኝ አለ። አባትየውም ይበልጥ ነገሩ እንደተበላሸ ሲገባው ሽጉጥ አምጥቶ ደቀነባት። ዛሬ ከዚህ ቤት ካልወጣሽ እኔ ደፋሻለሁ ሲል ጮኸ። በቤቱ ውስጥ ትልቅ ብጥብጥ ተፈጠረ። አጸደ በቆሰለ ሰውነቷ ላይ እንደምንም ሁና አንተ ልክ እንደሞት ቤተሰቦቼ ናቸው እያለች እየረገመችና እየተቆጣች ከቤት ወጣች። ወዲያውንም ደወለችላት። ከካናዳ የመጣችው የሃና ልጅና ኩኩሻ በደስታ ተሞልተው የካናዳ ህይወቷንና ስለ እህቷ ስታስቡ የነበረውን ምኞት እያስታወሰች እየነገረቻት አንቺ እኮ የእናቴ ልጅ ነሽ፣ ከአንድ ማህፀን ነው የወጣ ነው። እሺ እህቴ አለች። ኩኩሻ እጇ ይንቀጠቀጥ ነበረ። ለአንቺ ብዬ እኮ ነው ከዛ ሁሉ ሀገር አቆራርጬ የመጣሁት። ኩኩሻ የልጅቷ ንጹህ ፍቅርና ቅንነት ስታይ እንባዋ በአይኗ ሞላ። እውነተኛዋ ልጅ አለመሆኗና ይህ ሁሉ ፍቅር በውሸት ላይ ጥላ እየቀማቻት እንደሆነ ስታስብ ህሊናዋ በጸጸት ወቀሳት። ለምን ታለቅሻለሽ እህቴ አለቻት ደንግጣ። ኩኩሻ እንባዋን ጠርጋ የእናቷን ፍቅር ስል አሁን ደግሞ የልጅቷ የእህቴ ፍቅር ቀምቼ እየኖርኩ ነው። ከዚህ ውሸት ወጥቼ እንዴት ነው የምሆነው እያለች ውስጧ ይረበሻል። በመጨረሻም የተባረረችው አጸደ ደማ እየፈሰሰ ወደ መነን ቤት ትደርሳለች። መነን በሩን ከፍታ ካስገባቻት በኋላ እዚህ መምጣት አችም፣ እኛ ነገ እንባረር ዛሬ እንባረር በስጋት ነው ያለ ነው አለቻት። አጸደ ግን በዛቻ ወንድሜ መሳሪያ አውጥቶ ሊገለኝ ነበር፣ በሰደፉም መጥቶ አባረረኝ፣ ካላስገባሽኝና ካረዳሽኝ ሁሉንም ሚስጥር ለሃና አውጥቼ ነግራታለሁ ብላ አስፈራራቻት። መነን በግድ ጉሮሮዋን ተይዛ በር ከፍታ አስገባቻት። ሁለቱም የመጨረሻ እቅዳቸውን አወሩ። የዲኤንኤ ምርመራ ማጭበርበር ወይም በካናዳዋ ልጅ ማይል በኩል አዲስ ሴራ መጎንጎን ጀመሩ። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።